ዛሬ ደግሞ በተለይ ለልጆች ቤታችሁ በቀላል መንገድ ከውጭ ከመግዛት ይህን የመሰለ ቺክን ስትሪፕስ ድጃጅ አምጥቼላችኋለሁ። በጣም ቀላል ነው፣ ትወዳላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በጣም ቀላል ነው፣ አብረን እንስራው። እሺ ቤተሰቦች እዚህ ጋር እንደምትመለከቱኝ በዚህ መልኩ ዶሮዬን አዘጋጅቻለሁ። ሰድር ድጃጅ ወይ ደግሞ ይሄ የዶሮ ፈክዱ ብቻ ይሄ እንትን የሌለው ይሄ አጥንት የሌለው ዶሮ ያስፈልገናል። እንደምታዩት ከዚህም ኦቨር አድርጋችሁ መክተፍ ትችላላችሁ። እኔ በዚህ መልኩ አዘጋጅቼዋለሁ ውዶቼ። በጣም ቀላል ነው። እንቁላል እንጨምራለን። አንድ እንቁላል ያስፈልገናል። እዚህ ጋር የሚያስፈልጉኝ ቅመማ ቅመሞች ባህራት መሸከል አለኝ። እንዲሁም የበሳል ፓውደር ወይ ደግሞ የሽንኩርት ፓውደር፣ የነጭ ሽንኩርት ፓውደር፣ ጅንጅብል ፓውደር፣ ፓፕሪካ፣ ብላክ ፔፐር እነዚህን በአጠቃላይ ሁሉንም አንድ የሻይ ማንኪያን የጨመርኩት። ጨው ጨምራለሁኝ። ግማሽ ኩብ ዶቄት እጨምራለሁ። እንደምትመለከቱኝ ዶቄቱን እጨምራለሁ። እስከ መጨረሻው እዩት። በጣም ቆንጆ ነው። አንድ ኩብ ውሃ ቀዝቃዛ ያስፈልጋል። ለምን ዶሮ ቀዝቃዛ ስለሆነ ሙቅ ውሃ አያስፈልገውም። ቀዝቃዛ ውሃ ነው የጨመርኩት አንድ ኩብ። ሁሉንም በደንብ አድርጌ አዋህደዋለሁኝ ማለት ነው። እናንተ ትንሽ እንትናችሁ ላይ ሀመጥ እንዲሆን ከፈለጋችሁ ትንሽ ሎሚ ጣብ ማድረግ ትችላላችሁ። ግን ይሄንን ሰርታችሁ በተለይ ለልጆች የእውነት በጣም የሚወዱት እንደዚህ በደንብ አድርገን እናዋህደውና ያዘጋጀነውን ዶሮ እንጨምራለን እዚህ ላይ ማለት ነው። በጣም ቀላል ነው። በነገራችን ላይ ትንሽ ምለወን ጨምሬበታለሁ። ወይ ደግሞ የምግብ ከለር ትንሽ ቀላ እንዲል ስለፈለኩኝ ከለሩ በጣም ቆንጆ ይሆንላችኋል። ይሄን ከጨመራችሁበት ካላችሁ ነው። ከሌላችሁ ግን ግዴታ አይደለም መጨመር ግዴታ አይደለም። ይሄን ማለፍ ትችላላችሁ ማለት ነው። ካላችሁ ግን ብትጨምሩበት ለከለሩ ለእይታው በጣም ቆንጆ ነው የሚያረገው ዶሮውን። እንደዛ አረግና ያዘጋጀቱን ዶሮ በዚህ መልኩ በደንብ አድርጌ ሁሉንም አዋህደዋለሁኝ እንደዚህ እያደረኩኝ ማለት ነው። እንደዚህ ካዘጋጀሁት በኋላ ሽፍን አድርጌ ከቻላችሁ ለአንድ ቀን ፍሪጅ ውስጥ አሳድሩት። ቆንጆ ሆኖ እንትኑን ይሄ የጨመራችሁት ቅመማ ቅመም በደንብ ሆኖ እንዲጠጣ ማለት ነው ማስቀመጥ ትችላላችሁ። ጊዜ ከሌላችሁ ደግሞ ቢያንስ ለ2 ሰዓት ወይም ደግሞ ለ3 ሰዓት ፍሪጅ ውስጥ ትንሽ መቀመጥ አለበት። ለምን ያስገባ ነው ቅመማ ቅመም በደንብ ሆኖ እንትን እንዲለን ማለት ነው። እዚህ ጋር እንደዚህ ካዘጋጀው በኋላ ከእኔ ለአንድ ቀን አዳር ነው ያዘጋጀሁት። በበነገታው ነው ጠዋት ላይ ነው ይሄ እንትኑ አለኝ የተዘጋጀው ክሮምፕ አለኝ። ወይ ደግሞ ዶቄቱንም እናንተ ማዘጋጀት ትችላላችሁ። በዶቄቱም ስሪልን ካላችሁ አዘጋጅላችኋለሁኝ። እዚህ ጋር ደግሞ ብሬድ ክሮምፕስ አለኝ ወይ ደግሞ ከአክ የሚባለው እሱን አደበላልቄዋለሁ። ሁለቱም በአንድ ላይ ማለት ነው። በዛኛውን ብቻ መስራት እችላለሁ፣ ችግር የለውም። በዶቄትም ብቻ መስራት እችላለሁ። እዛኛው ላይ የጨመርኩትን ባህራት ወይ ደግሞ ቅመማ ቅመም ዶቄት ላይ ጨምሬ መስራትም እችላለሁ። ግን ይሄ የተዘጋጀው ጃህዙ ስላለኝ እኔ እዛ ላይ ጨምርበታለሁ። እንደዚህ ዶሮአችንን በዚህ መልኩ ትንሽ በአንድ እጄ ካሜራ ይዤ ስለነበረ ጥርት ያለ ላይሆን ይችላል። ግን ደግሞ እስከ መጨረሻው እዩት ማለት ነው። በነገራችን ላይ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰብስክራይብ አድርጉ። ሰብስክራይብ ላይክ ስታደርጉ ለኔ ብርታት ነው። እንዲሁም ደግሞ ላይክ ስታደርጉ ሌላ ሰው እንዲያይ እየጋበዛችሁልኝ ነው። ምንም የሚከፈልበት ነገር የለውም። እይታ አለው ግን ደግሞ ሰብስክራይብ የለው። እንዲሁም ደግሞ ላይክ አታደርጉም። ላይክ ሳታደርጉ ሰብስክራይብ ሳታደርጉ የምታዩኝ ሰዎች ትበዛላችሁና ሰብስክራይብ አድርጉኝ፣ አይከፈልበትም። ዘይት ጥጃለሁ። በነገራችን ላይ ዘይታችን ትንሽ በጣም ኦቨር ሆኖ መጋል የለበትም፣ በጣም ደግሞ ልስልስ ማለት የለበትም። በእንደዚህ መልኩ እንደዚህ እንጠብሳለን ማለት ነው። ስትሪፕስ ድጃጃችን ወይ ደግሞ ቺክን ስትሪፕስ አያችሁት? የጨመርኩት የምግብ ከለሩ ማለት ነው በጣም ቆንጆ ከለር እንትን ሰጥቶኛል። በጣም ቀላ ያለ ይሆናል። ግን ደግሞ ፓፕሪካ ወይ ደግሞ ፓፕሪካ እናንተ በርከት አድርጋችሁ ስፓይሲ ከፈለጋችሁ ፓፕሪካውን በርከት ማድረግ ትችላላችሁ። እሱም ከለር ይሰጠዋል። እኔ ግን ቤት ውስጥ ትንሽ የሚያቃጥል ስለማይፈልጉ ለዛ ነው ፓፕሪካ አነስ ስላረኩኝ የምግብ ከለር ያረኩት ማለት ነው። ግን ስፓይሲ የምትወዱ ከሆነ ፓፕሪካ መጨመር ትችላላችሁ ጨምራችሁ ማለት ነው። ከጨመርኩት በላይ እኔ በዚህ መልኩ ይህንን የሚመስል በጣም የሚያምር ቆንጆ አድርጌ እንደዚህ እንደምታዩት በጣም ደረቅ ነው። በጣም ቆንጆ ነው። ለልጆች ለራትም ይሆናል፣ ለንሳም ይሆናል። እናንተ እንደ ፍላጎታችሁ ማድረግ ትችላላችሁ። ከጎን
የፈለጋችሁትን ማዘጋጀት ትችላላችሁ። ድንች ችፕስ ማዘጋጀት ትችላላችሁ። ካቻፕ፣ ማዮኔዝ በፈለጋችሁበት። በተለይ ህፃናት ልጆች ያሏችሁ ከውጭ ገዝታችሁ ከምትመገቡ ቤታችሁ በቀላል መንገድ ቤታችን እንደዚህ አዘጋጅተን መመገብ እንችላለን። በነገራችን ላይ በዶቄቱም ስሪልን ካላችሁ በዚሁ ሰርቼ ግን በዶቄቱም እሰራዋለሁኝ። ማለት ዶቄቱ ላይ እንዴት አድርገን ቅመም ማድረግ እንዳለብን የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። ግን ደግሞ በቀላል መንገድ እንደዚህ ቆንጆ የሆነ የሚያምር እራት ሰርቻለሁ። እንደምትወዱ ተስፋ አድርጋለሁኝ። ሁላችሁም ሰብስክራይብ ያደረጋችሁኝ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ነባር ቤተሰቦች ላይክ ሼር እያደረጋችሁ አበረታቱኝ። በጣም በጣም ነው የሚጣፍጠው። የእውነት በልታችሁ አጠግቡም። ስሩትና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በተለይ ልጆች ካላችሁ ይወዱታል። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።